ለሰላት ቁምክ፣ አላሁ አክበር አልክ፣ ቀርተህ ጨረስክ፣ ሩኩዕ አደረግ፣ ስጁድ አደረግ፣ አሰላሙ ዓለይኩም ወራህመቱላህ ብለህ ጨረስክ። ግን በውስጥህ አንድ ነገር ይጎድላል። ሰላም የለም፣ መረጋጋት የለም፣ ከአላህ ጋር እውነተኛ ዓላቃ የለም፣ ተግባር ብቻ። ራስህን ለምን ሰላቴ ባዶ እንደሆነ ይሰማኛል እያልክ ትጠይቃለህ። አሰላሙ ዓለይኩም፣ ዑመር ሙሐመድ ነኝ። በዲናችሁና በሕይወታችሁ ሲሪየስ የሆናችሁ ሰዎች ብቻ ይህን ቻናል ሰብስክራይብ በማድረግ ተቀላቀሉ። በዚህ ቪዲዮ መጨረሻ ላይ በሰላታችሁ እንድትሳነፉ የሚያደርጓችሁን እንቅፋቶች እንዴት ሰባብራችሁ ወጥታችሁ ጠንካራ የሰላት ሰው መሆን እንደምትችሉ የሚያደርጓችሁን ወሳኝ መፍትሄዎች እሰጣችኋለሁ። ስለዚህ ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። አንደኛ፣ ሰላትህ ባዶ እንደሆነ ይሰማሃል ማለት ሙናፊቅ ነህ ማለት አይደለም። መጀመሪያ ይህን እወቅ። ሰላትህ ባዶ እንደሆነ ከተሰማ ክፉ ሰው ሆንክ ማለት አይደለም። ነገር ግን ይህ ልብህ ልዩ እንክብካቤ እንደሚፈልግ ትልቅ ምልክት ነው። ኢማን ይጨምራል፣ ይቀንሳል። አደጋው መታገሉ ላይ አይደለም። አደጋው ከአላህ መራቁን ከተለማመድከው ነው። ሁለተኛ፣ አካልህ ይሰግዳል፣ ቀልብህ ግን የለም። ብዙ ሰዎች በአካል ይገኛሉ፣ በአእምሮ ግን ሩቅ ናቸው። ሰውነትህ ሰላት ላይ ነው፣ ሐሳብህ ግን ንግድ ላይ ነው። አእምሮህ ስልክ ላይ ነው፣ ልብህ ዱንያ ላይ ነው። እንዴት ሰላትህ ሕይወት ይኖረዋል? ሰላት ስፖርታዊ እንቅስቃሴ አይደለም፣ ከአላህ ጋር መገናኘት ነው። ሶስተኛ፣ ቃላትን ትደጋግማለህ፣ ስሜቱ ግን የለህም። አልሐምዱሊላህ ረብል ዓለሚን ትላለህ፣ ግን ምስጋና ይሰማሃል። ኢያከ ነዕቡድ ወኢያከ ነስተዒን ትላለህ፣ ግን በእውነት በእርሱ ትታገዛለህ። ሱብሓነ ረቢየል ዓዚም ትላለህ፣ ግን ታላቅነቱ ይሰማሃል። ቃላትን ማነብነብ ብቻ አይበቃም፣ ትርጉማቸውን ተማር። ትርጉሙ ሲገባ ሰላትህ ሕይወት ይኖረዋል። አራተኛ፣ ወንጀል ልብን ያጣባል። አንዳንድ ጊዜ ችግሩ በሰላት ውስጥ አይደለም፣ ከሰላት ውጭ ነው። ድብቅ ወንጀል፣ መጥፎ ልማድ፣ ሐራም ማየት፣ ሰው ማማት፣ ከተውባ መዘናጋት፣ እነዚህ ልብን ያጨልማሉ። ተውበት አድርግ፣ በእውነት ወደ አላህ ተመለስ። አምስተኛ፣ ሰላትን በችኮላና በጥድፊያ ትጨርሳለህ። አንዳንድ ሰዎች ሰላትን ፈጥነው ለመጨረስ ብቻ ይሰግዳሉ። ፈጣን ቂራአት፣ ፈጣን ሩኩ፣ ፈጣን ስጁድ እንደ ሥራ ዝርዝር ያደርጉታል። ግን ሰላት መረጋጋትን ይፈልጋል። ቀስ ብለህ ስገድ፣ ቆይ፣ አስብ፣ አስተውል። ስድስተኛ፣ በችግር ጊዜ ብቻ ታስታውሰዋለህ። አንዳንድ ሰዎች አላህን የሚያስታውሱት በችግር ጊዜ ብቻ ነው። ገንዘብ ሲጎል፣ ጭንቀት ሲመጣ፣ ነገር ሲከፋ። ሰላት የአደጋ ጊዜ መሸሻ ብቻ አይደለም፣ የዕለት ተዕለት ግንኙነት ነው። ሰባተኛ፣ ሰላትህን ወደ ሕይወት እንዴት ትመልሳለህ? 1. ከሰላት በፊት ተዘጋጅ፣ ውዱእ በእርጋታ አድርግ። 2. እንቅፋቶችን አስወግድ፣ ስልክን አርቅ፣ ለጊዜው ዝጋው። 3. የቁርአን ትርጉም ተማር፣ ከፋቲያ ጀምር። 4. ቀስ ብለህ ስገድ። 5. ዱዓ አድርግ፣ ያ አላህ የዒባዳን ጥፍጥና አሳየኝ በል። 6. ከወንጀል ራቅ። 8ኛ፣ አንዳንድ ጊዜ በጣም ጥሩ ሰላት ስሜት ላይ ኖሮ ይችላል። ተዳክመህ ተወዛግበህ ቢሆንም ወደ አላህ መመለስ ዋጋ አለው። አላህ ጥረትህን ያያል። በመጨረሻም ሰላትህ ባዶ እንደሆነ ከተሰማ ተስፋ አትቁረጥ። ባዶ ሰላት ሙሉ ሊሆን ይችላል። ቀዝቃዛ ልብ ሊሞቅ ይችላል። ርቀት ወደ ቅርበት ሊቀየር ይችላል። ዛሬ ማታ 2 ረካ ቀስ ብለህ ስገድ። በእውነት ከአላህ ጋር ተነጋገር። ምናልባት ዛሬ ባዶ የሚመስለው ነገ የሕይወት መጀመሪያ ይሆናል። ቪዲዮውን ላይክ አድርጉት። ይህ ኢንፎርሜሽን ያስፈልገዋል ለምትሉት ወዳጃችሁ ሼር አድርጉለት። ቻናሉ አዲስ ስለሆነ ሰብስክራይብ እያደረጋችሁ አሳድጉት። በቀጣይ ቪዲዮ እስክንገናኝ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።